የዘንድሮ ክረምት አበከተው ከኛ እንግዲህ አባቤ አቤት ልጄ ትምህርት ቤት ልሄድ ነው ትፈልገኛለህ? አልፈልግሽም ግን ለከብቶቹ አተለውን ሰጠሻቸው? አዎ ለበጎቹም ሰጥቻቸዋለሁ። እንደሱ ከሆነ ሂጂ አደራ። ሰሞኑን የሰማሁት ነገር ጥሩ አይደለም ልጄ። ራስሽን ጠብቂ። ትምህርት እንዲያበቃ ቶሎ ነይ አትቆይ። ጀን አባቤ እማማ እንዳለች ቡናው ፈልቷል ና ቶሎ ብለሃለች። ይሁን እማማ ወይ ትምህርት ቤት ልሄድ ነው። ወይ ደህና ዋይ። በእሺ ደህና ዋይ። አዳ ቶሎ ነይ እሺ። ከመንገድ እንዳማግጭ ማታ ስራ አለ። አልማዝ ተካባሽ ቆየሽ። ምን ሆነሽ ነው? እቤት የተፈጠረ ችግር አለ እንዴ? እንጂ ደግሞ አንቺ ስቆይ የሆነ ነገር አይጠፋም ብዬ ነው። እንጂ ደግሞ ይርበኝ ዝም ብዬ ኮስኮስ ነው ቤት ይልቀልሽ። ደህና ነው እኔ እያለሁለት ምን ይሆናል ብለሽ ነው እንግዲህ ጀመረሽ ራስሽ ልቆል። ይልቅ ነው ቶሎ ቶሎ ምን ሂሳብ መምሄድ ነው ይሰራ አጥቷል። በዛ ላይ ደግሞ ወላጅ ያስመጣ ምን ሆነሽ ነው አንቺ? እሺ አለሙ ደህና ነው። እንደውም አንቺ ጠፍተሽበት ሰው እየተቸገረ ጀመረ። በስ አንተ ያቶ ሸንቁጥ ልጅ እንዴት ነው ያማረባት? በል እሷንማ ዘንድሮ ማግባት አለብኝ። ተው እሷ ተማሪ ነች። በዚያ ላይ ደግሞ የከንፈር ወዳጅ ተመረሰ አይቀርም። የምን አገባኝ? ያው ለመሆኑ እሱ ማን ነው? አሳጭቷታል ወይስ አላሳጫትም? አይ እሱን እንኳን አላሽ ይባል እንጂ ደግሞም አባቷ እንድትማር እንጂ እንድታገባ አይፈልግም። ብዙ ወንዶች ሽማግሌ ልከው እንደመለሱ ሰምቻለሁ። የሚሆን አይመስለኝም። በል እሱ ምንም ያመጣ ያስጨላቂ የፈለኩትን ነገር የማድረግ ችግር የለብኝም። ደግሞም እሱን አሳያለሁ። አሁን እንሂድ። አለሱም ማወቅ የለን ጀግንነትን ምነው ቤቱ ቄስ በቄስ ሆነ?
አይ ሙያ አሁን ተያተ እንዲው አሁን ቢፈልግ አሁን አንቺ ባለሙያ ሴት ይገኛል። አንቺን የሰጠኝ ፈጣሪ እንደው መቼም የተመሰገነ ይሁን። አንቺ ባትኖሪ መች እዚህ ደርስ ነበር። አንተ ደግሞ አሁን ይሄን እዚህ ምን አመጣው? ይልቅ ልጃችንን እንድረን ወግ ማረጋችንን ብናይ ነበር። የኔ ልጅ ውበቷና ጸባይዋ በሰፈሩ የታወቀ ቢሆንም ታይ የማይሆን ነገር አትጠይቂ። እሷ ገና ተምራ ተመርቃ ለወግ ማረግ በቅታ ነው ለህልሟን መኖር ያለባት። ስለዚህ የማይሆን ነገር አትጠይቂ። እስቲ ተወኝ። የዘንድሮ ተማሪ ነገር ከትምህርት ቤት ስትል አንዱን ጎረምሳ ወዳ አላጉድ እንዳል ነው። ታይ የኔ ልጅ እንዲህ ያለ ነገር አታውቅም። ደግሞ እንዲህ ያለውን ጸባይ ተየት አመጣሽው? ኳልማዚ ነች እንዲህ የምታረግ ምን ያስፈል መስሎህ ነው? ድሮም የኔ ጠባይ ይሄ ነው። በነካስ ይልቅቶና በልጉም እየበለገ ነው። የማሳውን ነገር አገኘ? የማሳውን ጉዳይ እንኳን አዎ ተወዲያኛው ያቶና አቃርጋቸውን መሬት አግኝቻለሁ። ከሰሞኑ ዘራለሁ ብዬ አስቤያለሁ። እንግዲህ እንደ ፈጣሪ ፍቃድ ይሁን። እስኪ ከጓሮም ያልጨረስኩት ስራ አለ። እሱ ልጨርስ። ቆይ እንደምን አልክ ወንድም? እግዚአብሔር ይመስገን። ሰፈር ነህ እንዴ? አዎ። ምን ልርዳ? አንድ ጥያቄ ልጠይቅህ ነበረ። ምን ነበር? የአቶ ሸንቆጥን ልጅ የከንፈር ወዳጅ ካወቅኩ ብትጠቁኝ ብዬ ነበረ። የከንፈር ወዳጅ ካላት አንተ ምን ያደርግልሃል? አይ እሱማ ነገሩ ልክ ነህ። ጓደኛዬ ነበር የከጀላት። መሆኑን ያላቅም ራሷን ብትጠይቋት አይሻልም? እሱ ልክ ብለሃል። መቼም አስጨናቂ ታውቀው የለም ስለሱ ዝና ሳትሰማ አልቀረህ። እሱንም ማያውቅ ማን አለ ብለህ ነው? አስጨናቂ ነው የከጀላት። ብቻ እሷን ጠይቃት። እኔ ማራጠው ጉዳይ የለኝም። እሺ ደህና ዋልክ። አላወቅህ? እሺ ይበላኝና ሞራ ሲዞር የማውቀው ሀገሬ ሰው አስጠበቅኩህ አይደል? ይርበለኝ ይሁን ግድ የለም።
አንቺን መጠበቅ ለእኔ ደስታ ነው። ይልቅ ደህና ነሽ አንቺ? እኔስ ደህና ነኝ። ከንግግርሽ ግን የሆነ ችግር ያለ ነው የሚመስለው። ካልከኝም አባቤ የኔና ያንተን ግንኙነት አውቋል። በዛ ላይ ደግሞ የእናንተ ትምህርቴን ስጨርስ ለምንጋባው ይዟል። በላይ ደግሞ ያንተ ነገር ያስጨንቀኛል። ማጣህ እየመሰለኝ እፈራለሁ። አታስቢ፣ ለሱ ቀድሜ አስቤበታለሁ። ትምህርትሽን እስካጨርሽ ቢሆን እጠብቅሻለሁ። ለሱም ደግሞ ዛሬ ከቤተክርስቲያን ሄደን ቃል እንገባባለን። ይሁን ይሄ ደግሞ አለ እንጂ ስልባቦት አልአትም ብሎኝ ዋሽቶኝ እዚህ ያማግጣታል። አልሰራለ አቻለ ቤተክርስቲያን ነው አንገባባለን አላልኩሽም? አሁን ሽር ይሻል ታውቂ ኢንሻአላህ እንሂድ። ሽከርኩ አልማዝዋ እንደ ማተብ ካንገትሽ እንደ ማተብ ከክንድሽ ልታኖሪኝ ቃል ትገቢልኛለሽ? ቃል ገባለሁ።
ወዴት እየሄድክ ነው? በል ቸኩልሃል። ወደ ቤቴ ነዋ። አንተን ደግሞ ማን ልበል? የሚያስጨናቂ ይባላለሁ። በስም ብቻ ነበር የማውቅህ። እስካይ ማጉቼ ነበር። እኔ ወሬ አልፈልግም። ይልቁንስ አንድ ነገር ላሳስብህ እወዳለሁ። ካልማዝ ስር ፈቀቅ በል። አለበለዛ ምን ልኮን? ይኸውልህ እኔ ለቀልድ ጊዜ የለኝም። ይህ እስትንፋስህ የመጨረሻ ነው የሚሆነው። ዞር ካላለ ሟችና ነዋሪውን እናያለን። ይልቅ አንተ ስራ ፈት ነህ መሰለኝ እኮ። እኔ አስጨናቂ ነኝ? ስራ ፈት ወይኔ አስጨናቂ! ይሄ የንፍጣም ልጅ እኔን እንደዚህ በለኝ። ሸንጉጥ እንደምን አደሩ? እግዚአብሔር ይመስገን። ልጆትን አስጨናቂ ሲያኪችላት አልቀረም። ለድግሱ ይዘጋጁ እኮ እሱን የኔ ልጅ የሚመኛት። እንግዲያውስ ንገረው እንዳታስበው የኔ ልጅ ትምህርቷን ነው የምትማረው ብሏል በለው። እነርሱ አሻፈረኛሉ። ልጆት መቼስ ከማንም ጎረምሳ ጋር አሽግራሚ እንደምትል እኮ ሰምተናል። ይሁና ይልቅ ለሰውዬ እንደምትለው ወንድ አታቅማ እንዳታስበው ብሏል በለው። ነግሬዎታለሁ። ከዳሩ በክብር ይዳሩ፣ አለበለዚያ በጉልበት እንዳናረገው። ምነው አንተ ጸብጸብ አለ እንዴ? ወይ ካንተ ልጀምር? ነግሬዎታለሁ። እቤት አይጣላ ጠምቃ ጣልታ ጠጥታ ዱላ አምጥልኝ አለች ድመት ልመታ አለ ያገሬ ሰው ውርጋት። የኔ ሸም የማንም መጫወቻ አልሆን እንዴ? በተከበርኩበት ሀገር ወይ ጀነጃ አስተፈይ አጋኝ እኮ እና እንዴት ነው? ከራተት ገዘን ብሎ ምን ይደረግ እንግዲህ እኔ ያንተው ቀኝ እጅ ሆኜ ቀረች። ከሰሃለሁ ግድ የለም አስጨናቂ ወንድሜማ የለህ እንዴ? ጀግና ይኸው እኮ ነው። ባለፈው ካልማዝ ጋር መስክ ያየሁት እና አንተው ባለፈው አልነገርኩም ነበር እንዴ ከቤት አግኝቻህ? እኔስ ባለፈው ደግሞ የውሸቱ ባለፈው እኮ ያልማዝን ከንፈር ወዳጅ ነገር ብዬው አላም አለ ይበል ከደጃፍ አግኝቼው እኮ ነግሬዋለሁ። ሁለተኛ ካልማዝ ስር እንዳላገኝህ ብዬው እሺ ብሎኝ ነበር ሄደው በል አጉባል ጣዋል የለም እነው በል ቀበሮ እንዳንበሳ ጮኻለሁ ብላ አተርትራ ሞተች አለ ያገሬ ሰው። አይጥ ለሞቷ የድመት አፍንጫ ተሸታለች። ያገናኘናል እሱ። ይሄ ወርጋጥ እንደ ነው የጠገበው ወንዳቸው እኮ ነው። ስለባቦት ይሄንን እንዴት ነበር ማራሳውን ሰው አለ ግን ከይራ ደግሞ ለዚያውን እነዚህ እርሻ የሚሄዱት ጉረኛ እኮ እናገራሉ ምጣቅልዬ ነበር ምጥለው በል አልማዝ ምን ሆነሃል? አልማዝ የት ነው ያለች? አለች። አልማዝ ምን ሆነ ነው? አልማዝ አይ ጉድ ሰራች። አቤት አባባ። ነይ ከጓሮማ ማክረሽ ጉዳይ አለ። ነይ
ያለ ወትሮ ምነው ከቤት እንደመጣ እዚሁ ቁጭ አልክ? ምን ሆነ ነው? እንዲያው ነው የሆነ ጥያቄ ጠይቅሻለሁ፣ እውነቱን ትነግርኛለሽ? የሆነ ጉድ ሰማሁ፣ መቼም አትዋሽኝም። ለመሆኑ ፍቅር ጀምረሻል እንዴ? እንግዲህ ከሰማህማ አበይ ፍቅር ጀምሬያለሁ። እሱም ደግሞ ትምህርትሽን ጨርሰሽ ወግ በማድረግ አገባሻለሁ ብሎኛል። ሸንቁጥ ምን ነው ልጄ? እኔ ደግሞ ተምረሽ ተመርቀሽ ጥሩ ደረጃ ትደርሻለሽ ብዬ አይደለም እኮ አባቤ የለ እኔ እኮ ለነገ ለቤቴን አሁን ላመቻች ብዬ ነው። እዛ ላይ ደግሞ እሱም የኔ ትምህርትን እንትን አይለውም፣ ይደግፈዋል፣ አይቃወመኝም። እንደሌላው ሰው አይደለም። ልጄ ምን ነው ልጄ? አምኔሽ ነበር እኮ እኔ ደግሞ አንድ የምኮራባት ልጅ አለች እያልኩ አይደለም አባቤ አንተ ማለት እኮ ለኔ ሁሉ ነገሬ ነህ። ታውቃለህ፣ ጓደኛዬ ሲከፋኝ የምታጽናናኝ እኮ አንተ ነህ። መስሎኝ ነበር። እንዴት ትደብቅኛለሽ ብዬ እኔ ይሄን ሁሉ ጉድ እኮ ለመደበቅ አይደለም፣ ጊዜ ሲደርስ እነግርሃለሁ ብዬ ነው። ታውቀኛለህ፣ እንደዚህ ልጅ አይደለም። ልጄ አታባብሊ። ሆኗል እንግዲህ ሂጂ። አሁን ደግሞ ለእናትሽ እንዳትነግሪያት። ሂጂ አሁን። ወይኔ ሸንቁጥ፣ እኔ ደግሞ ደህና ልጅ አለችኝ እያልኩ ለካ እናቷ ተሳሳተች። የማረገው እኔ ነኝ የማውቀው። ቻጣሁት አልደርስበት መስሎት ነው አንተው አልማስር ፈቀቋል በትባል እምቢ አልክ አይደል? ለምን ፈቀቅላለሁ? በል አንተ ብትሆን ሸማግሌ ያላ እኮ ጠይቃት ይሻላለች። እሷ እንደሆነች እኔ ያስጨናቂ የቀዩ ጀግና ማንም ሴት ጠይቃት እምቢ ብላኝ ሄዳ አታውቅም። ይልቁንስ ዞር ብትል ይሻላል፣ አለበለዚያ ትበላሻለህ። እኔ ዓለሙ እናት የወለደች ጀግና ነኝ። የኔ ናት ብያለሁ። ይላል ይልቅ ዞር በል። ምንድነው በል? ወንዶች ትወራጫለህ እንዴ? ያስጨናቂ ይለ ድጋሚ ካገኘሁ እጨርሳለሁ። ይልቁንስ ካልማስር ፈቀቅ ብትል ይሻላል ነግሬሃለሁ። እሺ ዘናም አይኔ ነው ያስጨናቂ እንዴት አናንተ ማንም ትናገኛለህ? አይ ወንድም አለም ቤቱ ጭራረብ አይደል?
ወላጆቻችን ቢኖሩ መቼ እንዴት ሆነ ነበር? ታይኝ እስኪ እሱን ቀን አታስታውሺ። እሱን ቀን ባስታወስኩት ቁጥር በጣም ነው የሚበሳጨኝ። ያኔ ይሄን የተሳፈሩበት መኪና ባይገለበጥ ኖሮ መች ብቸኛ ሆነን እንኖር ነበር። ታዩት አለም እሱን ይልቅ አልማዝ ወደና ነች። አንተ ደግሞ እንግዲህ ደህና ነች ምን ትሆናለች ብለህ ነው? ከተማሪ ቤት ትንሄድ እንደውም ስላንተ እየወጋን ነበር እኮ። ምን አወራችሁ ንገረኝ እስኪ። እሱን ተውና ውጪ ያስቀመጥኩት እንጨት አለ ምጣድ ስለምጥድ ፈለጥ አድርጊ ቶሎ በል። አንጧለሁ ንገረኝና ቆይ መጀመሪያ እነግርሃለሁ። ፍለጠው ካልሽ ይደረጋል። ግን ያው ስመጣ ተነግሪኛለሽ። እነግርሃለሁ ብድሲ እሺ ወይ አባት አልማዝን እኮ በላክ የመሰረት ከወንዝ ወራ አየኋት በል። አልማዝ ምን ሆነች ነው የምትለው? ከወንዝ ወልቀረዝ ወራ አየኋት ማይነው ማለት እና እንሂድ እያልከኝ ነው እንዴ? ታዲያ እንሂዳ ምን ጥያቄ አለው? በል እንሂድ እንጂ አንተ አባባይ። አቤት። አውቀኝ ነው የምሄድበት አለኝ። ከብቶችን ተቀበለኝ። ልቀበልህ እንዴ? አዎና ቶሎ በል። እሺ ቶሎ በታረቀ እንግዲህ ሰውም ሳይመጣ እንሂድ። ወንዝ አካባቢ ደርሼበት እመጣዋለሁ አባ። እሺ እሺ ናሽልም አንተ እውነትህን ነው? ናሽልም እሽልም አውቄላስ አባባይ በቃ ከቆየሁ እንዳታስብ። እሺ አላት። እሽልም እንዳትጣላ ኋላ እነግርሃለሁ። እሺ እሺ ቀስ ብለህ ነው የምትሄደው። እሺ እንዳትጣላ ተሰው ሀዳ። እሺ እሺ ያስጨነቀ ይዞ አሁን ትሰዋለሽ። ማንንም እንዳፈራ እንሸከማታለሁ። እምቢ ካለች ትቀበለኛለሽ። ግድ የለህም። ማንንም እንዳፈራ ይኸው ታውቂያለህ። ስለዚህ ስለምታየው ስለሚያውቅ ቢስታር ወርጭኝ የነበረው እንደዚህ ነው። ምን ልታረግ ነው? አጨናኝ ምን ቆመት ያለ ድራስ ነው እንጂ ወዴት ነው? እና ኋላ የሚመጣ ሰው ካለ በል ወይ አትናትም ደበደበችኝ። እንደዚህ መሰለህ በላኝ። አትናትም አውርዳለሁ። ናሽ ምን ያለ ምን ያለ
አንቺ ሆኖ እንደዚህ እንትን ማለት እዚህቹ ነው። ይቺ ልጅ ምን ቆየች? ውሃ ቀድታ ብላ ይሁን ሁሉ ሰዓት የከብት መሄዱ ሚዲያ ነው የሚሄደው። ወዴት ማየት ምን ነው? ምን ሆነሽ? ምን ሆናለሁ? አልማዝ ነቻ። አልማዝ ውሃ ለዳ ብላ ገና ቅድም ሄደች። ይወስታና መጣች። በደህና ምን አውቃለሁ? ምን ነክቷት ይሆን? አምሽታ ማታ ነበር እኮ። ቆይ እስኪ የምሄድበትን አውቃለሁ። አትጨነቂ፣ መጣሁ። በልሽ ቶሎ ና። መሰሪ ላባት እንዴት ሊንቀኝ ነው? ወንድምሽ የለም ከቤት? ሰው ይፈልገዋል። ብቅ በል በይው። ገና አንድም ሳትይዘው ጭራሽ አንተ ማዛባት ልጄን የታረካት ልጆት ከሌለችም ረጋጉና እናውራ። ያልማዛባት ልጃች ወይጂ ብዬሻለሁ። ልጆት እኮ ከሌለችም ያልማዛባት አያ ወደ ታዲያ ነው። አቶ አስጨናቂ እንደዛ ተዋረገው ማለት ነው። አስጨናቂ ይቆዩኝ። ያልማዛባት አስጨናቂ ደግሞ ከኔ ልጅ ጋር ምን አገናኙ? ለካ ሰላቶ መጥቶ ያለኝ አረገው ማለት ነው። ወይኔ ሸምቁ ማን ሸምቆች ያልማዛባት ነበር ነው አቤት ነው ያለው ማት ተከበርኩበት ሀገር ራሽ አልማዚ አልማዝን አስጨናቂ ጠፎታል ብለው ወንድሜና ጋሼ ተይዘውን ሸዱ። እኔ እኮ ነው ስታመሽ ጠርጥሬ ነበረ። በደህናው አማታመሽም ልጄ ነይ እንሂድ አሁን። ለማስገባ አባባለ
አንቺ አመፀኛ ለማጥኝማ አንተው አይ ናማ ዛዛግዳ እስ ያቺን ማንስ ትጉራ አባትሽ እንደው አሻፈረኝ እና አልቀረም ወይ መንጉድ ታገኛለህ? ያታገለች እኮ ነው እንጂ መንገዱ ያላላ ያመጣልን ነው እና ያቀርበት አላላው ዝም ቼና ወጣና አቆላሸች የተረገመች በታች ነው ኳጉለ ወንድ ልጅ የለ እንጂ ወዲያ ወንድነት እቺ የተረገመች መታሽኝ ኳጉለ በይ ወዲያች እንዴ አዋክ ጧት በሽጋርና ዋጥም ሲጮትባት በኋላ አድርገዋለሁ። አሁን ዝም ብለህ ተዋት። ዛሬ ዋጥም ተጫወት ካርድ እንጂ ምን የመንገዱ ወይ አንቺ ነው ወደዛ ማንንቺ አሰራት መጥፊሽ እኔ ጎጉል አደረገኛለህ በላት ያጀበ የቻለኔ ዝጋባት ነው ወዲያች እንዴ አው ወይ ለካች በለብኝ ለብናው አለም አንተ ለበስከሱ ጉርጋር ገደልኳት አልማዝ ተዲየት አልማዝ በታሪ ገደልኩ አልማዝ ልጄ ምን ሆነች? ሞተች። አልማዝ ልጄን አልማዝ ብሌኔ አንዷ ልጄን ገደሏት። አልማዝ ልጆቼ ከሟት ቤተሰብ መጣችኋል፣ ከገዳይ ቤተሰቦች መጣችኋል። ተደማምጠን የመጣንበትን ዓላማ እንድንፈጽም በእግዚአብሔር ስም ይዛችኋለሁ። እንግዲህ ሰው የሞተ ሞተ ቀረ ነው። መንገድ መቼስ ወደ ስምምነታችሁ ሄዳችሁ እንድትስማሙ እና መቼም ከሕግ ውጭ እንዳትሆኑ መቼስ መንግስትም እያስተማረ ነው። አሁን የሟች ወገን እንደ ልብ እንዲከድ እናንተም እንደ ልብ እንድትሄዱ ሰውና ተራ እንድንታረቅ ጀምረናችኋል። ሁላችሁም በተኛ ቀን እንዳትወጡ ይዘናችኋል። በሉ እስኪ የሟች ወገን መላውስ የምትጨምሩበት ነገር ካለ አንቱ እስኪ ነገሩ። እኔማ አንቺ እንደ እኔ ብሌን የምሳሳላትን ልጅ ይኸው ነጥቆኝ ምን እላለሁ ብለው ነው እንዲያው ከእናንተ ቃል አልወጣም ብዬ ነኝ። እኔስ በልጄ እንኳን እርቁ ቢቀርብኝ ነበር የምፈልገው። ምን አደርገዋለሁ? መቼም የሆነው ሆኗል። ምክንያቱም ሞተ የለም እና እርቁን መቼስ አንዴ እንግዲህ ጣጥፊና ጠፊ ሆኖ ነው እንግዲህ እግዚአብሔር ያጠፋት አጠፊ የሆነው ተውና ወደ መስመረሽ ቦታ ተስማምታችሁ ያለውን ነገር እንድትስማሙ።
አይ የእርሶ ነገር ሆኖብን እንጂ መሽ ካልማዝዋ ገዳይ ጋርማ ለርቅ እቀመጣለሁ ብሎ ነው። ታዲያ መቼስ ምን ይደረግ? መቼስ ምን ይደረግ ይባላል። መቼስ ሞተም ቀረ ምን ይደረግ? ስለማይቀር ምን ይደረጋል? ተሞተ ሞተ የለ እናታታችሁ ያንን ወድቃችሁ መሄድ ነው። ለጊዜ አይ አባቶች ልጄ እንደወጣች ቀርታማ መሽርቃለ ብሎ እንዲህ ማለት አይደለም። ተይው መተው አለብሽ። ነገሩን መተው አለ። መቼስ አለ ተሞተ ሞተ የለ መተው ነው። በላ አንተስ በላይ ምንድነው የምትለው? ምንድነው ሀሳብ ምንድነው? ነገር ነች አባባ እኔም አጥፍቼ ምን እላለሁ ብላችሁ ነው? እኔ ብታሸማግሉ ነው የሚሻለኝ። ጥሩ ተሸማገልክ ከኛ አልታወጣ ጥሩ ነው። አዎ እኔ ብሸማገል ነው የሚሻለኝ። የሚደረገውን አደርጋለሁ። ካሳም ካለ ያለውን ነገር እሱ ካሳማ አይቀርም። ካሳውን ከፍለህ ትስማማላችሁ። በእግዚአብሔር ቃል ይዛናችኋል። እንግዲህ እንደ ባህላችን ትስማማላችሁ ማለት ነው። የቆረጥንብህን እኛ አንተ እንድትክስ አድርገናል። ትክሳለህ። እሺ እኔ የተጣለብኝን እከፍላለሁ። ይሄ ጥሩ። እናንተስ እንግዲህ መቼስ ምን ታደርጋላችሁ? ከእንግዲህ ወዲያ መቼም ግዴታ አጋጥሞ ነው ብሏል። ስላጋጠመው ያለውን የደሞ የመቶ ካሳ በሙሉ ከሳለሁ ብሏል። ተካሳ ወዴት ይከራል? እንግዲህ መጃም ያው መንግስትም ታረቁ ነው የሚለው እና እርቁን እንድትታረቁ አድርገናል። አጥፊዎቹ በዳዮቹ ተነሱና ተበዳዮቹን ይቅርታ ጠይቁ። ከበራችሁ እንጀራ ክብራችሁ ባልቁጭ ነው። የእርቅ እንጀራ አምጡ እስቲ። ተቃመጡ በሉ እስኪ ብሉ። እንግዲህ ስላከበራችሁ እግዚአብሔር ያክብራችሁ። ከዚህ በኋላ የነበራችሁን ቆርጦቻችሁ በሰላም በፍቅር አብራችሁ እንድትኖሩ ከኛ ቃልም እንዳትወጡ በፍቅር አብራችሁ እንድትኖሩ ስንል በእግዚአብሔር ስም እንለምናችኋለን። ፈጣሪያችን እርቁን ያሰምረው ዘንድ መሰብ ያስደግመን። እንለያያለን ማለት ነው። አዎ መቼም እንግዲህ አንዴ ሰው መቼም እንኳን እግርና እጅ ይጣላል። እንግዲህ እርቅ አምላክ እንዲሁ እንደሰማን ይስማን። በፍቅር የጠመዳችሁ ያስመራችሁ። አሜን። አቶ ሸንኩት አብየት ነው። ምነው ታራችሁት ተስማማችሁ እንዴ? ታዲያሞ እኔ ሽማግሌዎች ጉዳይ ሆኖብኝ ታውቂያለህ፣ ለመቼ በልጄ እንዲህ በቀላሉ እስማማ ነበር። የማታራቂ እኮ ያለ ነው ሽማግሌ። እስኪ ተወኝ፣ ከሽማግሌ የሚያልፍ የለም። ነው እንጂ ዞሮ ተሽማግሌ የለም። መስማማት ነው ዋናው። ሆኗል። ምን አደርገዋለሁ ብለህ ነው? እንደዛ ነው።
ብሶቴን አታንጠው። ምን ትለኛለህ? አንዴ ተውኩትን እንግዲህ አዲያም መተው ነው እንግዲህ አይቻልም። ለሀገር ሲሉ የሸንቁጥ በተከበርኩበት ሀገር ሲቶች ያጋጥማል እኮ ብሶቴን አንዳንድ ጊዜ። አንቀስቅሰው አሁን እኔ የምልህ ልጅ አለው ወጋሽ እንዲያው ያመሰሪ ከይሲ አንድ እንዲህ አይኔ ብሌን የምሳሳላትን ልጄን እንዲያው ነጥቆኝ እንዲያው አውቱስ ያልማዛባት የእሱን ነገር አስቤበታለሁ። ሳልሰራለትማ ተቀጠል አረፍ በልና ማስ እኔ እንዲያው በሀገራችን ባህል ከሽማግሌ ቃል አልወጣም ብዬ እንጂ እርቁን እንዴት እንደበሰጨኝ አልወደድኩትም ነበር። አንድ ልጄን ነጥቆኝ ከሱ ጋር መች ታረቅ ነበር። ሀውት ያልማዛባት እኔስ የሽማግሌን ቃል ላክብር ብዬ እንጂ ያን ከይሲ ጠብቄ መድፋት የማይቀርም ታዲያ ስተወኝ እኔም አስቤው ነበር። እንዲያው የአባቶች ቃል ሆነብኝና ሀውት እርሶ የተከበሩ ቃል አክባሪ ኖት። እሱን ለእኔ ተውት። ጫካውን መግባት ቢሆን በእኔ ያምራል። ስተወኝ እንዴት እንደምቃጠል ዛሬ በመንገድ ላይ እያገኘሁት እንዴት ሆኜ እንደማልፍ ደግሞ እሱም ደህና ስራ እንደሰራ ሰው ደህና ዋላችሁ ወይ ብሎ ይሄዳል። ሀውት ያልማዛባት የእሱን ነገር ስላስብኩበት በቅርቡ ፈጽመዋለሁ። አያስቡ። በላሁን እስኪ ቆይ አሁን ምሳ ሰዓትም እየደረሰ ነው። በል እንሂድ እስኪ እራታችንን በልተን እንጨርሳለን። የምታየውም እርሶ ምን እድሜ እንዲጫጫኑት ግና ነው። የማቆሳላ ዘንብር ቀድሞ ዘንድሮ ምን ይኸው የተፈጠረው ችግር ያወከው እንዴት አድርጌ ያዘምራለሁ። አንድ ያመጣውን እንግዲህ ይኸው የማጣት አታየውም ሲንፏከክ እንዲህማ እንዳነጠነጠ አይቀርም። እነዚህ ሰዎች አትመናቸው። ሽማግሌው እንኳን ትንሽ ትልቅ ሰው ናቸው። ይሄ ግን ልጁን ግን አትመነው፣ መሰሪ ነው። ደግሞ ብቻ ሲያገኝ እንዳያጠቃ ጠንቀቅ። ይሄ ውርጋጡ ነው። አዎ ሰዋት አትናቸው። መሰሪ ነው። በሽማግሌ ታርቀናል። እንዲህም ካለ አለቀውም የሚያስጨነቀ ይበል። እሱ ቢሆንም ጠንቀቅ በል። ግሬለው አይቀል እንዴ ያስጨናቂ ምን እንደምትሰራ በል። አንተ ጀግነትና ሀገር ያውቃል እንዴ? አይተዋል ሲንፏከክ መሰሪ ከይሲ ገና መንገድ ላይ ግኝት ሳረገው ያልማዝዋ ፊት ነው እሱ ላይ የሚመጣብኝ። የጀነጠኝ መሰሪ ሀውት ያልማዛባት አሁን ሸንቁጥ ስንቱን እንዲያላሸን ነው። ለዚህ አሁን እንደሆነ ነው ያለው። እሷ ታስቡ።
ማለት እሱን ነገር ሰው እንደው ክፉን ሀሳብ ከጭንቅላት ታወጣው እርቁም ተፈጽሞ ሰላም አውርደን የለ እንዴ ለርሷት አለ አልማዝዬን እኮ ነው የገደለብኝ። እሱማ እንደው ወንድም አለ እኔስ ቢሆን እርቁ ወድጆ መሰለ እኔም እኮ ጓደኛዬን አንድ ትምህርት ቤት አካሄጂን ያጣኋት ያው አንተም ከሱ ተጣልተህ እዚህ ቤት መች ትቀመጣለህ? ብቻዬን ልታኖረኝ ነው እዚህ? አይታይ ያን ሰው ዛሬ ደመከራ አድርገው ነው መጣው። ወንድም አለም ሰው እባክህ ለጋኝ ታላ ጀግናው አልማዝ ወንገለ ወይወስንዶ አላም ወከይ ይባላል። ላለም አቤት ወንድም አለም የአልማዝ ገዳይ ከወዙ ደፍቼ ነው የመጣሁት። ነገሩ እስኪበርድና እስኪረጋጋ ከቀቀው ካለ ጫካ ለገባ ነው። ምገባበትን ስለምታውቂ ስንቅን እያሽልኝ ነው። እሺ ወንድም አለም ወንዱን ማደሙን የማይመልስ ወንድ አይወለድ ታርቆ ዝም የሚል መስሎኝ ነበር። ይሁና